ሰላም እንዴት ናችሁ? ዲና ነኝ። ዛሬ ይዤላችሁ የመጣሁት የቻይኒዝ አሰራር ነው። ዶሮውን ቀድሜ አዘጋጅቼው ስለነበረ ግብአቶቹን እነግራችኋለሁ። ሶያ ሶስ፣ ዱቄት፣ ብላክ ፔፐር እና ትንሽዬ ጨው እና ቤኪንግ ፓውደር ጨምረን አንድ ላይ ካዋሃድነው በኋላ ብራውን እስኪሆን እንጠብሰዋለን። ከዛ ሶሱን ለመስራት ቦል እናዘጋጅና ሶያ ሶስ፣ የአናናስ ውሃ ጨምርበታለን። ፉርኖ ዱቄት እና ብራውን ሹገር እንጨምርበታለን። እኔ ስለሌለኝ ዋይትን የተጠቀምኩት። ከዛ እንቀላቅለዋለን። በደንብ ከቀላቀልነው ካዋህነው በኋላ ከትፈን ያዘጋጀነውን ሽንኩርት በነጭ ሽንኩርት እና በዝንጅብል እናቁላለዋለን መጀመሪያ። ከዛ የከተፍነውን ካፕሲከም እንጨምረዋለን። ከዛ አንድ ላይ በጣም ሳናበስለው በዚህ መልኩ ካበሰልነው በኋላ ሶሱን እንጨምርበታለን። ቅድም የሰራነውን ሶስ ማለት ነው። አንድ ላይ ስናዋህደው እንደዚህ ይበስላል። ውሃውን ይመጣውና በዚህ መልኩ ይበስላል። ከዛ ዶሮውን እናደርግበታለን። በጣም ብዙም ጊዜ አይፈልግም። በስሎ ስለነበረ ትንሽዬ ጣዕሙን እንዲይዘው ብቻ ትንሽ እናቆየዋለን እሳት ላይ። ከዛ ሰሊጥ እንነሰንስበታለን። አሁን ቻይኒዛችን ደረሰ። ከዛ በጎን ሩዛችንን እናበስላለን ማለት ነው። ይህን ይመስላል ቻይኒዝ። ሰፖርት አድርጉኝ። አመሰግናለሁ።